ከፈልካችሁ ኬክ ስሩ ካልፈልካችሁ አትስ ምን ኬክ ነው የምንሰራው? የመጥበሻ ቪዲዮ ላይ እንደምታዩት የሙዝ ኬክ ትሬንድ ሆኖ እየተቀባበሉት ነው። ምንም ኦቨን ያስፈልግም። በመጥበሻ አብረን ደግሞ ሞክረዋለን። የፈረንጅ እንቁላል፣ 2 ሙዝ እንደፈጥጠዋል። እንቁላልና ሙዙን አንድ ላይ እንደባልቀዋለን። 3 ሾርባ ማንኪያ የሚሆን ኑቴላ ቸኮሌት ያላችሁን የትኛውን መሆን ይችላል። 1/2 ዘይት፣ 1/2 ወተት፣ 1 ኩባያ ፍርኖ ዱቄት፣ ግማሽ ኩባያ ጨምረንበታል። 1 ቴብል ስፑን ካካኦ ፓውደር፣ 2 ቴብል ስፑን ቤኪንግ ፓውደር፣ ቢካርቦናት ሶዳ በጣም በትንሹ እንዳይመር፣ ትንሽ ጨው እስከሚደባለቅ እናማስለዋለን። እንዲደባለቅ ሁሉም ዱቄት ስለሚለያይ ምናልባት ከወፈረባችሁ ወተት እየጨመራችሁ ትንሽ ማቅረብ ትችላላችሁ። ውፍረቱ ግን ይሄ በቂው ነው። በደንብ እስከሚዋሃድ ማማሰል አለባችሁ። ሁሉም ግብአቶች እንዲደባለቁ ጥቅጥቁን ባቶላ ጥርቅርቅ አድርገን እናወርደዋለን። ምንም አይነት የተቃጠለ ነገር እንዳይሸተው ማስተካከል፣ እኩል ሳይዝ እንዲሆን እናፈልጋለን። መጥበሻ ኬክ ስትሰሩ መሳሳት የሌለባችሁ የስቶቫችሁ ወይም የምትጋግሩበት የእሳት መጠኑ በደንብ ቀነስ ማለት አለበት። ከ15 እስከ 20 ደቂቃ ባለው ጊዜ ይበስላል። የእሳቱ መጠን ከፍ ያለ ከሆነ ሳይበስል ኬኩ በፍጥነት ነው የሚያረው። እዚህ የእሳት መጠናችሁን በደንብ አድርጋችሁ አመጣጥሩ። ከሚበስል እንጠብቃለን። ኬኩ ተልሷል። መብሰልና ለመብሰሉን ለማረጋገጥ ምንም አይነት ሊጥ ይዞ ካልወጣ በስሏል። ኑቴላውን ዘይት እየጨመርኩ ስልክ እንደዚህ ቀጠና አድርጌዋለሁ። እናፈስበታለን እንዲዳረስ ትንሽ እንደዚህ። ምንም ኦቭን ባይኖራችሁም በቀላሉ እንደዚህ በመጥበሻ ኬክ መስራት ይቻላል። የሙቀት መጠኑን በደንብ መቆጣጠርና ለሰስ ያለ መሆን አለበት። ቺፕስ ቸኮሌቶች መነስነስ። ቢስሚላህ ዋው! ምንም ከታች ሳይዝ ሳያርብ ይቻላል። የምትጠቀሙት መጥበሻ ግን በቀላሉ መስራት ይቻላል። የምትጠቀሙት መጥበሻ ግን እንደዚህ አይነት ነንስቲክ ቢሆን ተመራጭ ነው። ቢስሚላህ ቆንጆ ኬክ ነው በመጥበሻ ያጋገርነው። አሁን እኔን ኬክ በመጥበሻ ሰርታችሁ ሞክሩት። እርግጠኛ ነኝ ትወዱታላችሁ። ከ10 ሬት ሰጥተነዋል። ላይክ፣ ፎሎ፣ ሼር፣ ፖስት እንዳይረሳ። እንወዳችኋለን።